ወደ አሰራሩ ሄደናል። አሳው በዚህ መልኩ በደንብ አድርገን ውስጡም ላይ እናጥራለን። ይሄ ንጹህ ነው፣ አሳ ነው እና የተለያየ አሳ ነው። ይሄ የተለየ ነው፣ ለብቻው ነው፣ ይሄ ለብቻው ነው። ይሄ ደግሞ አጥንት የሌለው ለብቻው ነው። ሶስት አይነት አሳ ነው እና በጨው እንዘፈዝፈዋለን። በጨው ትንሽ ተወሰነ ሰዓት እንዘፈዝፈዋለን። እንደዚህ ሎሚ እንጨምራለን። በሎሚ በደንብ አድርገን እናጥበዋለን። ትንሽ ይዘብዘፍ። በዚህ መልኩ አጥበን ጨርሰናል። ወዲያች አሁን ቀመመዋለሁኝ። አሁን ቅመም እንጨምራለን። ራሳችን ይሄኛው አይኑ አላወጣሁትም፣ ኦቨን ውስጥ ስለሚገባ ችግር የለውም። ይሄ ግን በዘይት ስለምጠብሰው በጣም አይኑ እንትን ይላል፣ ያኔ ይፈነዳል እና አይኑ አወጣዋለሁ። ይሄኛው ያለው ይሄ ግን ያው ችግር የለውም። ይሄ አይፈነዳም፣ ዝም ብሎ የተቆረጠ ነው እንደምታዩት፣ ብዙም ሾክ የለውም። ሶስት አይነት አሳ ነው እና ይሄኛው ደግሞ አይኑ አውጥቼዋለሁ። ይሄ ግን አላወጣሁትም እና አሁን ቀመመዋለሁ። ይሄ ቅመም እጨምራለሁ። ወደ ቅመሙ ስንመጣ እዚህ ጋር እርድ አለኝ። እዚህ ጋር ደግሞ በወጥ የሚገባ የተቀላቀለ ቅመም ነው፣ ባህራት ይሉታል። ይሄ ደግሞ ፓብሪካ ማለት የማያቃጥል በርበሬ። እዚህ ጋር ደግሞ ቆንዶ በርበሬ። ይሄ ደግሞ ኩዝባራ የተፈጨ ይሄኛው እና ጨው፣ ሽንኩርት እና ይሄ የተሸከሸከ በርበሬ ትንሽ ጨመርኩኝ ለጣም ብዬ እና ከሟል። አሁን አንድ ላይ እዚህ እናደባልቀዋለን። ጨምረው ሎሚ ጨመቁት። ሎሚ ያለ ሎሚ በጣም ነው የሚያስፈልገው። እዚህ ጋር ከር አለኝ፣ ትንሽ ጨምራለሁ። ይከር በደንብ አድርጌ ሁሉንም አዋህጄ አቀላቅለዋለሁ። ከቅመሙ ጋር አሸዋለሁኝ። ውስጡም ላዩም እናሸዋለን በደንብ አድርገን። አሁን አሽቼ እመለሳለሁ። አሁን እነዚህ ትላልቆቹ ሁለት ናቸው። ትላልቆቹ እዚህ ጋር በኦቨን ስለምንጠብሰው እንጠቀልለዋለን በከስኬል። እነዚህ ደግሞ በዘይት ይጠበሳሉ። ይሄ የበለጠው ሎሚ ነው። በጣም እንትን ይላል። የተዘብዘብ በነቀመሙ ቆንጆ ጣዕም ያመጣልናል። እሺ ተመስገኖች፣ እዚህ ጋር መጠቅለያ አዘጋጅቻለሁ። ቀስኬል የብቻቸውን እንጠቀልላችሁ። እዚህ ጋር ኩዝባራ ፍሬሽ አለኝ ጨምራለሁ። እዚህ ውስጥ በሽታው ደስ ይላል። አሁን ይሄኛው እንዴት አስተካከል በኋላ ተቀመመ በኋላ ምንም ሳንቆርጠው ሳንለው ችግር የለም እንሸፍነዋለን። ይሄን እንደዚህ አድርገን በትንሽ ምጣድ ወይም በመጥበሻ ጋዝ ላይ መስራት ይቻላል፣ መጥበስ ይቻላል፣ ወይም በኦቨን። የጋዙ ትንሽ ያረረ ያስቸግረናል፣ በጣም ጥቁር ይሆናል። ውሃው እንዳያወጣ እዚህ ጋር ጥፍ እናደርገዋለን። መልኩ ኦቨን ተከታተለ።
በጣም ተወዳጅ ምግብ ነው። በጣም ይጥማል። ሶስ ያስይዛል። አሁን ጨምረዋለሁ። በዚህ መልኩ ኦቨን ጨምረናል። በኋላ ትንሽ ቆይተን ደግሞ ልገለብጣቸዋለን። አሁን እንጠብሳለን። እዚህ ጋር የምግብ ዘይት አለ ጨምራለሁ። ዘይት እንዳያንስ በደንብ አድርጋችሁ ጨምሩ። ወደ አሰራሩ በጣም የጠበቅና አስያል ማሰራበትን ታንታለን። አስያል ደግሞ አሁን እንገለብጠዋለን። ተመልካቾቼ እና በዚህ መልኩ ተጠብሶ ወጥተዋል። አሁን ሌላኛው ጠብሳለሁኝ። ተመልካቾቼ አሁን ደግሞ ስጋው ክቡ ነው የምንጨምረው። አሁን ደግሞ እንገለብጠዋለን። መልኩ ተመልካቾቼ ግን ገብቶታል። በዚህ መልኩ ተጠብሰዋል። ገልብጬው ነበረ። በዚህ መልኩ ነው። ብዙ ሰው ይሄኛው ወጥ ነው የሚሰራበት፣ ቀይ ወጥ ይሰራበታል። እኔ ግን ወጥ አልሰራውም። እንደዚህ ብለው ፍሬሽ ነው የሚበሉት፣ የተጠበሰው ነው የሚበሉት። ማውጣዋለሁ በጣም ይሄኛውን በቃዋለ ኦቨን ውስጥ ተጠብሰዋል። ተጠብሰዋል። ተመልካቾቼ ኦቨን ውስጥ የተጠበሰውም በዚህ መልኩ ነው የተጠበሰው። ይሄ ይመስላል። ያችሁት በጣም ቆንጆ ነው። ሽታው ራሱ ደስ ይላል። ይሄኛው ያው በዚህ መልኩ ነው። ከመጀመሪያ እስከ መጨረሻ ስለተከታተላችሁ ቪዲዮ ስላያችሁ አመሰግናችኋለሁ። ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ለጓደኞቻችሁ አበረታቱኝ። አዲሶች ሰብስክራይብ አድርጉ። ኮሜንት ጻፉልኝ። በሌላ እስከምንገናኝ ሰላም ቆዩ።